ናርሲሲስት የሆኑ ሰዎች በድብቅ ሰባብረዋችሁ በሰው ፊት ደግሞ እናንተኑ መልሰው ይከሷችኋል። ማንም በማይበት ዝግበር በስተጀርባ በራስ መተማመናችሁን፣ ስሜታችሁን፣ ድምጻችሁንና እውነታችሁን ቀስ በቀስ እየሸረሸሩ ያጠፉታል። ያበሳጯችኋል፣ ዝቅ ያደርጓችኋል፣ እውነታችሁን ያዛባሉ። እናም ስሜታችሁ ዋጋ እንደሌለው ያደርጓችኋል። ይህን ሁሉ የሚያደርጉት የነርቭ ስርዓታችሁ ሁል ጊዜ በጭንቀት እንዲወጠር ነው። በመጨረሻም እነሱ በፈጠሩት ጫና ምክንያት ስትፈነዱ እነሱ ወደ ኋላ ያፈገፍጉና በእናንተ ላይ ጣታቸውን ይቀስራሉ። እዩዋቸው፣ ትክክለኛ ማንነታቸው ይሄ ነው ያስብሉባችኋል። ስልታዊ ወጥመዳቸው ደግሞ እንድትበሳጩ ያደርጓችሁና ከዚያ ደግሞ መረጋጋት የማይችሉ ይሏችኋል። የትኛውን ቁልፍ መጫን እንዳለባቸው፣ የትኛውን ቁስል መክፈት እንዳለባቸውና የየትኛውን ፍርሃት መቀስቀስ እንዳለባቸው ጠንቅቀው ያውቃሉ። ምንም እንኳን ግጥሚያውን የለከሱት እነሱ ቢሆኑም የእናንተ የቁጣ ምላሽ ግን ለእነሱ ማረጋገጫ ይሆናል። እነሱ በሰው ፊት የተረጋጉ፣ የተከበሩና ማራኪ ሆነው ይታያሉ። እናንተ ግን በቃላት ሊገለጽ በማይችል ህመም ውስጥ ሆናችሁ ራሳችሁን ለመከላከል ትታገላላችሁ። ትርምስን ይፈጥራሉ። ከዛ ደግሞ እብድ ይሏችኋል። ታሪካችሁን ይለውጣሉ። በግልጽ ያደረጉትን ነገር ይክዳሉ። እናም በዛ ትውስታችሁ ላይ እንኳን ጥርጣሬ እንዲያድርባችሁ ያደርጓችኋል። በሂደት ከእነሱ ይልቅ ራሳችሁን መጠራጠር ትጀምራላችሁ። ይሄ ደግሞ ዋና ግባቸው ነው። ማስተዋስም ማሰብም ያለባችሁ ነገር ግን የእናንተ ምላሽ ስሜታዊነት ሳይሆን ለደረሰባችሁ ኢሰብአዊነት በደል የሰጣችሁ ተፈጥሯዊ ምላሽ ነው።